ጤና ይስጥልኝ ታመነ መንግስቴ ይባላለው ኢትዮጵያዊ ጋዜጠኛ ነኝ። ለምትወዱኝ ስለምወዳችሁ በጣም ደስ ይለኛል። በዩቲዩብ ተገናኝተናል። ታመነ መንግስቴ ማን ነው ለምትሉ የሰሜን ኢትዮጵያውን ጦርነት ለ5 ወራት ቦታው ድረስ ተገኝቶ የዘገብኩ ጋዜጠኛ ነኝ። አቡነ አርማያስን ለኢትዮጵያውያን ያስተዋወቅኩኝ የመጀመሪያውን ቃለ መጠይቅ የሰራው ጋዜጠኛ ነኝ፣ በፈታ ዴይሊ ማለት ነው። እና በዛ የሰሜን ኢትዮጵያ ጦርነት በመላ አማራ ክልል እንዲሁም በአከራካሪው በወልቃይት እና አካባቢው ከዛም ባሻገር ራያም የተለያዩ ቦታዎች ተንቀሳቅሼ ዘገባዎች ለመስራት ሞክሬያለሁ። በአፋር ክልልም ነበርኩኝ። እንዲህ አይነት የዘገባ አጋጣሚዎች የነበረኝ ጋዜጠኛ ነኝ። ከዛ በኋላ በአርቲስት ቴሌቪዥን ለ2 ዓመት ተኩል ያህል እንዲሁ ዘገባዎች ሲሰራ ቆይቻለሁ። ቃለ መጠይቆችም ሰርቻለሁ። የመሳሰሉ እንግዲህ ጋዜጠኝነት ልምዶች አሉኝ። ለ4 ዓመት ተኩል ያህል በጋዜጠኝነት ቆይቻለሁ። ከአዲስ አበባ ዩኒቨርሲቲ በወርቅ ሜዳሊያ ጋዜጠኝነት የተመረኩኝ ወጣት ነኝ። እንግዲህ ባለፉት 4 ዓመት ተኩል ያህል ያገኘኋቸውን መጠነኛ ልምዶች እዚህ ዩቲዩብ ላይ መጥቼ ደግሞ በአዳዲስ የእናንተ አስተያየቶችና ድጋፎች በተሻለ መንገድ ይዞ ለማቅረብ ለማስደመጥ ችሎታዎችን ለማሳየት ነው አመጣጤ። ስለዚህ እንድታበረታቱኝ፣ ለወዳጆቻችሁ እንድታጋሩኝ፣ አስተያየት እንድትሰጡኝ፣ መረጃዎች እንድታቀብሉኝ፣ ጋዜጠኝነትን የተሻለ ከፍ እንድናደርገው፣ ሙያዊ ነገሮች ላይ እንድናተኩር፣ እንደ ሰው ልጅ እንድንግባባ፣ በዋናነት አማርኛን መገናኛችን አድርገን ነገር ግን እንደ ታላላቅ የዓለም ዜጎች፣ እንደ ታላላቅ የሰው ልጆች፣ እንደ ታላላቅ የኢትዮጵያ ልጆች እንደሱ ራሳችን እንድንመለከት ነው አመጣጤ። ስለዚህ እንወዳጅ፣ እንተዋወቅ። ሰናይ ጊዜ። ይህንን ገጽ ተወዳጁት።